ጨዋታው በማሰብ ብቻ ነው የሚጀምረው። አንድ ሰው 1 ሚሊዮን ብር ከሰጠ በፍጥነት ሚሊዮነር ልትሆን ትችላለህ፣ አሊያም ደግሞ ገንዘቡን ማጥፋት ትችላለህ። በእርግጠኝነትም ይጠፋል። አንድ ሰው በአንድ ወቅት እንዲህ አለ፣ በዓለም ላይ ያለውን ገንዘብ ሁሉ ወስደህ ለሁሉም እኩል ካከፋፈልክ በቅርቡ ሁሉም ወደ አንድ ኪስ ይመለሳል። ስኬት የምትስበው ነገር እንጂ የምትከታተለው ነገር አይደለም። ስለዚህ እሱን ከመከተል ይልቅ በራስህ ላይ ስራ። ራስህን አስተምር፣ ራስህን አብቃ። ምክንያቱም እውነተኛ ደስታ አንተ በምታገኘው ነገር ውስጥ አልተካተተም። ደስታ አንተ በምትሆነው ነገር ውስጥ ነው ያለው። አሁን ከተደሰትክና ለመለወጥ ዝግጁ ከሆንክ የህይወት ለውጥ ለመጀመር 3 እርምጃዎችን ልንገርህ። ህይወትህን፣ ስብዕናህን፣ የአኗኗር ዘይቤህን መለወጥ ትችላለህ። ሁሉንም ነገር መለወጥ ትችላለህ። ቁጥር 1 ነገሮች ህይወትህን እንዴት እንደሚቀይሩ ወቅ። ሐሳቦች ያስፈልጉሃል። አንድ ሐሳብ ሊለወጥ የማይችልበት ምክንያት የለም። እመነኝ፣ ዋናው ችግር የሐሳብ እጥረት ነው፣ ችግር አይደለም። አብዛኞቹ ሰዎች፣ ስኬታማ ሰዎች መጀመሪያ ላይ ምንም ገንዘብ አልነበራቸውም። ይህም ችግር አይደለም። አሁን ተመልከት፣ ግራ አትጋባ፣ አይሆንም አትበል። ችግሩ ገንዘብና ሀብት እንዴት መፍጠር እንደሚቻል ሐሳብ አለመኖሩ። የገንዘብ እጥረት ሳይሆን የሐሳብ እጥረት ነው። ስለዚህ ሐሳቦችን ካገኘ በደንብ ተመልከት። ማንኛውም ነገር መለወጥ ይችላል። አሁን ሐሳቦችን ለማግኘት ለማወቅ የማያቋርጥ ጥናት ያስፈልጋል። ስኬታማ ለመሆን ከፈለግ ስኬትን አጥና። ደስተኛ ለመሆን ከፈለግ ደስተኝነትን አጥና። ሀብታም ለመሆን ከፈለግም የሀብትን መንገዶችን አጥና። በአጋጣሚ አጥተው ጥናት አድርግ፣ መረጃዎችን አሰባስብ፣ ፈልግ። አንዳንድ ሰዎች ጣቶቻቸውን ተሻግረው ቀኑን ሙሉ ያልፋሉ። ተመልከት፣ ያ ስኬትን አይሰብም። የአንተ ኢኮኖሚያዊ፣ ማህበራዊ፣ መንፈሳዊ፣ ግላዊ ህይወት ሊለውጡ የሚችሉ ነገሮችን ማጥናት አለብህ። ይህንን ነገር ለማግኘት ጭንቅላትን ለተወሰነ ጊዜ ምንም ነገር ላለማሰብ ሞክር። የሚቀጥለውን ምርጥ ነገር ለማድረግ እንድትችል መጽሔትህ ውስጥ አስቀምጥ። ደጋግመ አሁንም ደጋግመ ሰርክል ውስጥ ሆን እና በእርግጠኝነት አንድ ቀን አንዳንድ ምስጢራዊ ቀን ሐሳብ ውስጥ ሰርድዶ ማደግ ይጀምራል። ይህም መፍጋትህ በባንክ ሂሳቦች፣ በአለባበስ፣ በስብዕናና በአኗኗር ዘይቤ ውስጥ ይታያል። አሁን የማወቅ ጉጉት ካለ ማንኛውም ነገር፣ ማንኛውም የህይወት አቅጣጫ፣ ማንኛውንም ስኬት እንዴት መለወጥ እንዳለብህ ለማወቅ 3 መንገዶችን ልንገር። ማንኛውም ነገር እንዴት መለወጥ እንደሚቻል ለማወቅ እነዚህን 3 ነገሮች በደንብ አድርገህ ተከታተል። ቁጥር 1 ማንበብ። በዓለም ዙሪያ የማውቃቸውና አብሬያቸው የምሰራቸው ስኬታማ ሰዎች ሁሉም ጥሩ አንባቢዎች ናቸው ይላል አንድ ዕውቅ ደራሲ። የማወቅ ጉጉት እንዲያነቡ ያነሳሳቸዋል። ማወቅ አለባቸው። ያነባሉ፣ አሁንም ያነባሉ። ራሳቸውን አስተማሪ ናቸው። መደበኛ ትምህርት መደበኛ ውጤቶችን ያስገኛል እና እነዚህን ቁጥሮች መፈተሽና የሚፈልገው ያ መሆኑን ማየት ትችላለህ። ነገር ግን እዚያ ላይ መሄድ ከፈለግ አሁን ራስህን ማስተማር አለብህ። ለመማር አንዱ መንገድ ከራስህ ተሞክሮ ነው። ግን ሌላው የመማሪያ መንገድ ከሌሎች ሰዎች ልምድ መውሰድ ነው። ተመልከት፣ አንድ መጽሐፍ ካነበብከው 5 ዓመት ሊያድን ይችላል። እንዴት ጠንካራ ወይም ቆራጥ መሆን እንደሚቻል የሚያስተምር መጽሐፍ እንዳሉ ታውቃለህ? ተናጋሪ ሁን፣ መሪ ሁን፣ በሌሎች ሰዎች ላይ ጥሩ ተጽዕኖ አሳድር፣ ስብዕናህን አሳድግ። በዚህ ጉዳይ ላይ ብዙ መጽሐፍቶች እንዳሉ ታውቃለህ? በመቶዎች የሚቆጠሩ ስኬታማ ሰዎች ታሪካቸውን በመጽሐፍ እንደጻፉ እንዴት እንዳደረጉትና ሰዎች እንዲያነቡት እንደሚፈልጉ ታውቃለህ? አሁን ግማሹን ማስታወሻዎች ማንበብ አያስፈልግም፣ ግን ይህንን ማስታወሻ ውስጥ አስቀምጥ። በቀን 30 ደቂቃ አንድ አዎንታዊ ነገር፣ ፈታኝ ነገር፣ አነቃቂ ነገር፣ አስተማሪ የሆነ ነገር አንብብ። በቀን ቢያንስ ለ30 ደቂቃ ብቻ። ጥሩ አንባቢ ሁን። ሌሎችን መምህራኖችን አዳምጥ። እናም የራስህን የህይወት መመሪያ አውጣ። የራስህን ሐሳብ አዘጋጅ። ተከታይ አትሁን፣ መሪ ሁን። እንዴት መሪ መሆን እንደሚቻል ለማወቅ ሁለተኛውን መንገድ ልንገር። ስኬታማ ሰዎችን ዞር ብለህ አዳምጥ። እንዲሁም ካልተሳካላቸው ሰዎችን መረጃዎችን ሰብስብ። መጽሐፍት ላይ ማስታወሻ ያዝ። አሉታዊና አዎንታዊ ሰዎች ምን እንደሚያነቡ ወቅ። ጥሩ መረጃ ነው። አሉታዊ ተማር እና አሁን ደግሞ ከአዎንታዎች መማር ትችላለህ። ስኬታማ ሰዎችን ዞር ብለህ አዳምጥ። እንዴት እዚህ እንደደረሱ ተማር። የማውቀው ያንን ነው፣ ግን ትክክል ነው። ድሆች ብዙውን ጊዜ ሀብታሞች እራት አይጋብዙም። አሁን ህይወትህን እንዴት እንደሚቀዩ ለማወቅ 3ኛውን መንገድ ልንገርህ። እናም ይህ በህይወት ውስጥ መታየት አለበት። በመመልከት ብቻ ብዙ ሐሳቦችን ማንሳት ትችላለህ። ስኬታማ ሰዎችን ዞር በልና ተመልከት። ለምን እንደሆነ እነሆ። ስኬት ፍንጮችን ይተዋል። አሁን አስታውስ፣ ለማየት 2 መንገዶች አሉ። አንደኛው እይታ ይባላል፣ በአይንህ ተመልከት። ሌላው ማስተዋል ይባላል፣ በአእምሮ ተመልከት። በአይንህ ተመልከት፣ ነገሮች ይታዩሃል። በአእምሮ ተመልከት፣ መልሶች ይታዩሃል። ለመስራት አይንህንና አእምሮን ተጠቀም እና እይታን ማስተዋልን ለማዳበር በጣም ጥሩ ምክር ትኩረት መስጠት ነው።
የትም ብትሆን እዚያ ሁን። በጣም ጥሩ። አሁን እዚህ ለግል እድገት በቁጥር 1 ላይ ትንሽ ቆይተናል። ነገሮች እንዴት እንደሚሰሩ ወቅ። ግን ማወቅ በጣም አስፈላጊ ነው። ለማወቅ 3 መንገዶችን ነግሬሃለሁ። ከማድረግ በፊት እመን። መጀመሪያ ላይ በአንተ አያምኑ። ህልምህን ይጠራጠራሉ፣ መንገድህን ይጠራጠራሉ፣ ጥረትህ ላይ ትኩረት ያደርጋሉ። ግን ያ ጥሩ አጋጣሚ ነው። ምክንያቱም እምነት የሚጀምረው ካንተ ነው። እውነተኛ ከመሆን በፊት ማየት አለብህ። ከመታየቱ በፊት ሊሰማ ይገባል። ማንም ከማጨብጨቡ በፊት ለእሱ መታገል አለብህ። ስለዚህ መጽደቅን አትጠብቅ፣ ጭብጨባ አትጠብቅ። በዝምታ ብቻ ገንባ፣ በዓላማ ተንቀሳቀስ እና አንድ ቀን ሰዎች እንዲህ ይላሉ፣ እንደምታደርገው ሁልጊዜ አውቃለሁ። ግን እውነታውን ታውቃለህ። እነሱ ከማድረጋችሁ በፊት አምነሃል። ስልጣኑ ያንተ ነው። ተነሳሽነት መፈለግህን ቀጥላል። ለምልክቶች አንድ ሰው እንዲገፋ ግን ታውቃለህ። ኃይሉ ቀድሞውኑ ባንተ ውስጥ ነው። ለምልክት አንድ ነገር እየገፋ እንደሆነ ግን ታውቃለህ። ኃይሉ ባንተ ውስጥ ነው። አስቸጋሪ በሚሆንበት ጊዜ፣ ተነሳሽነት ባጣ ጊዜ ሁሉ ቀጥል። ያ ጥንካሬ ነው። ስልጣኑ ያንተ ነው። ተነሳሽነት መፈለግህን ቀጥላል። አንድ ሰው እየገፋ እንደሆነ ግን ታውቃለህ። ኃይሉ ቀድሞውኑ ባንተ ውስጥ ነው። አስቸጋሪ በሚሆንበት ጊዜ፣ ተነሳሽነት ባጣ ቁጥር ሁሉ ቀጥል። ያ ጥንካሬ ነው። ያ እሳት ነው። ፍጹም ሁኔታዎች አያስፈልጉ። የማያቋርጥ ቁርጠኝነት ያስፈልጋል። ስለዚህ መጠበቅ አቁም፣ መገንባት ጀምር። ምክንያቱም በተገበርክበት ቅጽበት፣ በምትንቀሳቀስበት ቅጽበት የማትቆም ትሆናለህ። በጨለማ ውስጥ የተሰራ ውጤቱን ብቻ ነው የሚያዩት። ታሸንፋለህ። ትኩረት የሚስብ ነገር ግን መፍጫውን አያዩ። ማለዳዎች፣ መጨረሻዎቹ ምሽቶች፣ ለማቆም የፈለጓቸው አፍታዎች ግን አላደረግከው። በጨለማ ውስጥ ነው የገነባው። በጸጥታ ውስጥ ነው የፈጠርከው። በትግል ትጠንክራለህ። ጭብጨባ አያስፈልግህም ነበር። ዓላማ ያስፈልግህ ነበር። እና አሁንስ አንተ የማታቆም፣ ምክንያቱም ሌሎች ተኝተው ሳለ እየገነባ ነበር። እና አሁን ዓለም ያያል። ሁልጊዜ ለምታለመው ህልም ኑር። የተወለድከው ለዚህ ነው። ማንም ሊያድን አይመጣም። ነገ አይደለም፣ በሚቀጥለው ሳምንት አይደለም፣ ቀላል በሚሆንበት ጊዜም አይደለም። መንቀሳቀስ አለብህ። መነሳት አለብህ። ለምትፈልገው ነገር ህይወት መታገል አለብህ። ምክንያቱም እውነታው የሚያስፈልገ ነገር ሁሉ አለ። ጥንካሬ፣ እሳት፣ ራዕይ። ስለዚህ መጠበቅ አቁም፣ መገንባት ጀምር። የራስህ አዳኝ ሁን። የራስህ ምክንያት ሁን። ያላቋረጥከው ሰው ሁን። ምክንያቱም ስታደርግ ዓለም እንዴት እንደሰራ ይጠይቅህ። እነሱ እንዴት ማድረግ እንደሚችሉ ይጠይቃሉ። የተገኘ አልተሰጡም፣ አይሰጡም። ህልሙ አይደለም፣ ክብር አይደለም፣ የምትፈልገውን ህይወት አይደለም። ማግኘት አለብህ። መስዋዕትነት መክፈል አለብህ። ማንም ሲያጨበጭብ በዝምታ እያንዳንዱ እርምጃ ወደፊት ተገኘ፣ እያንዳንዱ የተማረው ትምህርት ተገኘ፣ እያንዳንዱ እድል ከመሬት ተነስቶ የተሰራ አይደለም። ስለዚህ ቀላል ነገር አትጠብቅ። ጥንካሬ ፍጠር፣ ወኔን ገባ። ለማረጋገጥ እድሉን ጠይቅ። አንተ በጭራሽ ያልጠበቅከውን ትሰራ ነው። ምክንያቱም የተገኘው ፈጽሞ ሊወሰድ አይችልም። መታየትህን ቀጥል። አንዳንድ ቀናት ከባድ ናቸው። አንዳንድ ህልሞች ሩቅ ብቻ እንደሆኑ ይሰማቸዋል እና አንዳንድ ድምፆች በተለይ የራሳቸው ምናልባት በቂ አይደለሁም ብለው በሹክሹክታ ሊናገሩ ይችላሉ። እውነታው ግን እዚህ አለ። ፍጹም መሆን የለብህም። መታየትን መቀጠል አለብህ። በተነሳ ቁጥር፣ እንደገና በሞከርክ ቁጥር ማንም አንተ የማይወስደውን ነገር እየገነባህ የመቋቋም ችሎታ